ሰው የተሞክሮ ውጤት ነው። ራሽናላይዝ የሚለው ቃል ሬሾ ከሚል ቃል ነው የሚወስዱት። ሁለት ሰው እንዴት ነው ማንነቱን መግለጽ ያለበት? ማንስ ነው ማንነቱን እንዲገልጽ የሚያቅጣቸው የሚለውንም ጥያቄ እያስታከክን በአብዛኛው ጥያቄዎቹን ባነሳን ቁጥር የምንወስዳቸው ነጥቦች አሉ። እነዚህ ጥያቄዎች የሚሰጡን ፋይዳዊ እውነትም አለ። ለምሳሌ ኢምፕሪሲስቱ ዴቪድ ሂዩም ኔቸር ኦፍ ማን በተሰኘ ስራው ያቀረባቸው ጠቃሚ ነጥቦች አሉ። ሰው የተሞክሮው ውጤት ነው ብሎ ያምናል። የተሞክሮ ማለት ሲኖር በየቀኑ በሚኖሩት ገጠመኞች፣ አጋጣሚዎች ራሱን እየገነባ ራሱን እየሰራ ማንነቱን እያሳደገ የሚሄድ ፍጡር ነው። ስለዚህ ሰው ከተሞክሮው ተሻግሮ የተለየ ነገር ሊሆን አይችልም ብሎ ያቀርባል። ተሞክሮውን ነው ካልን ውሏችንን ነን ማለት ነው። የውሏችን ድምር ነን። ያደግንበት ስናድግ እንደ ባህልም እንደ እምነትም እንደ ትምህርትም ወዘተረፈ በተለያዩ ነገሮች ልንገልጸው እንችላለን። ያደግንበት ሂደት ወይንም የውሏችን ሁኔታ ማንነታችንን ይገልጻል። ሰው ውሎውን፣ አስተዳደጉን ወይም አካባቢውን ሲኖር የተጣበቃቸውን ተሞክሮች ነው ብሎ ያብራራል። ራሽናሊስት ደግሞ የሚባለው ሬኔ ዴካርት የሰው ልጅ በራሽናሊዝም ወይም ራሽናላይዝ አድርጎ ራሽናላይዝ የሚለው ቃል ሬሾ ከሚል ቃል ነው የሚወስዱት። የሁለት ሐሳቦችን ውድር እንደ ምክንያት እንውሰደው ቀለል ባለ አረዳት ለማስቀመጥ ሪዝኒንግ የሚለውን ሐሳብ ከንባቡም ይሁን ከማሰላሰሉ ከአእምሯዊ ፍጭቱ የሚዳብር ፍጡር ነው የሚለውን ነገር ያነሳል። በሁለቱ መሃል ትልቅ ፍጭትና ሙግት አለ። ሁለቱንም ወደ የራሳችን አምጥተን ማሰብ እንችላለን። እንደ ሬኔ ዴካርት ሐሳብ ሰው ማሰብ ከመቻሉ የሚሰራ ፍጡር ነው። በማሰቡ በማሰላሰሉ ከሐሳብ ጋር ሐሳቡን ደግሞ እንዴት ነው የሚያመጣው? ሪዝን ብሎ አይደለም ያስቀመጠው ሬኔ ዴካርት። ራሽናል የሚለው ቃል ራሽናል ስንል ሁለት ሐሳቦች ቢኖሩ ሁለቱን ሐሳቦች ማወዳደር ማለት ነው። ራሽናላይዝ ብለን ስናስብ ራሽናል ማድረግ ውድራዊ ምክንያት ውድር ንጥራዊ ምክንያት ብለን ልንወስደው እንችላለን። እንደ ንጥጥር የምናነጣጥረው ነገር ሲኖር እንደማለት ነው።